አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጂማ እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ደህና ነኝ። እናንተ እንዴት ናችሁ? ረመዳንስ እንዴት ነው? ሱብሃንአላህ ረመዳን አለቀብን። እኔ በጣም ያኔ 10 ቀን የጾምኩ ነው የመሰለኝና በጣም ነው ያለቀብኝ። ያኔ የፈጠነው አላህ እንግዲህ ጾመው ከሚጠቀሙት ያድርገን ሁላችንንም እላችኋለሁኝና እንዴት ናችሁ? ደህና ናችሁ ወይ? ጠፍቻለሁ ሰሞኑን ያው ቢዚ ነበርኩኝና ረመዳን ጋር በጣም መሽጉል ነበርኩኝ። ጠፍቻለሁ እላችኋለሁኝ እና ያው ዛሬ ደግሞ በአዲስ ቪዲዮ ተከስቻለሁ። ውጭ ወጥቼ ነበርና የፀጉር ቤቶች እቃ ልገዛ ያለቁብኝ ነበሩና እነሱን ልገዛ ወጥቼ ነበር። ውጩ ይሄን ይመስላል። በጣም ያምራል። ውጩ በጣም ናፍቆኝ ነበር። እኔ ራሱ ከርብ ቆይቼ ነበር ወደ ውጭ እና ይሄን ይመስላል። ያምራል እላችኋለሁኝ ያጀማ እና ደግሞ ያው ተፍቲሽ አለ ትንሽ በጣም እንትን ያለ ተፍትሽ ነው ያለው አሁን ላይ። ያው ታቆ የለ ኢድ መጀመሪያው ላይና ማነው ረመዳን መጀመሪያው ላይና መጨረሻው ላይ ተፍትሽ እንዳለ ያው ታውቃላችሁ ብዙዎቻችሁ። እና በቃ ኖርማል ልብስ ምናምን እየለበሱ ነው አሁን ላይ እንትን የሚሉት ኖርማል መኪና ምናምን እየያዙ እንደዛ እየገቡ ነው አሁን ላይ ያሉት እላቸዋለሁኝ። እየያዙ ማለት ነው። ዛሬ ራሱ ብዙ ልጆች ናቸው የተያዙት አይን እያየ ማለት ነው። እና ከባድ ነው፣ ያስጠላል እላችኋለሁኝ። እና ራሳችሁን ያው ለመጠበቅ ሞክሩ። ብዙም ውጭ አትውጡ ምናምን እላችኋለሁ። ራሳችሁን ጠብቁ። እና ይሄን ይመስላል። እየሄድኩኝ ነው ያለሁት አሁን ወደ እቃዎቹ ቦታ ወስዳቸዋለሁ። የፀጉር ቤት እቃዎች ወደዛ እየሄድኩኝ ነው። ይሄን ይመስላል። ገብቻለሁ። ይሄ የስቲ ሻወር ምናምን ማስቀመጫ ነው፣ የፀጉር ጌጥ ምናምን እና እነዚህ ደግሞ ወንበሮች ናቸው መቀመጫ። እንደገና ደግሞ እነኞቹ ደግሞ እንትን ናቸው የእግር ማጠቢያ ምናምን ስቲም ያላቸው ማለት ነው። ሜዲኬር የሚሰራበት ማለት ነው። እነዚህ ወንበሮች ማለት ነው በጣም ያማምራሉ። ማሻአላ ተባረክ ረህማን ደስ ይላሉ። እነዚህ ደግሞ ማበጠሪያዎች ናቸው። ይሄን ይመስላል። በጣም ያማምራሉ። ደግሞ ኳሊቲዎች ናቸው። እነዚህ ደግሞ ሻምፖዎች ናቸው። ያው ፀጉር ቤት ያላችሁ የምታውቁ ታውቁታላችሁ ማለት ነውና ሻምፖ ነው ይሄ ኮንዲሽነር እና ሻምፖ ማለት ነው። እነዚህ ያው ይሄ የፀጉር እንትን ነው፣ የፀጉር መሸጫ ፀጉር ቤት የሳሎን እንትን የፀጉር ቤት መሸጫ እቃዎች ናቸው እነዚህ እዚህ ቦታ የሚገኙት። ይሄ ደግሞ ስቲም ነው። ይሄን ይመስላል። በጣም ያማምራሉ። ቆንጆ ኳሊቲ እቃዎች ናቸው ያሉት። ይሄ ስቲም እግር ቦዲኬር ሜዲኬር የሚሰራበት እንትን ነው የገንትም ማለት ነው። እና የፌሻል ትሪትመንት የሚሰጥበት እንትን ነው። ይሄኛው ደግሞ እና ያን ይመስላል እላችኋለሁ። አሁን ገዝቼ ወጣሁኝ፣ እየሄድኩኝ ነው ያለሁት። አሁን ወጣሁ። በጣም ያው ዛህማ ነው ታውታላችሁ። ወደፊት ላይ ዛህማ ነው በጣም መንገዱ፣ መኪና በጣም ተጨናንቋል። አዎ አሁን ላይ እዚህ ጋር ቆሜ ነው ምናምን እና በጣም ዛህማ ስለሆነ ማለት ነው። ፊት ለፊታችን በጣም ዛህማ ነው። እና ደግሞ አክሲደንትም ነበር፣ እንደገና ተፍቲሽ ምናምን ነበረ ፊት ለፊት ላይ ማለት ነው። እና ለዛ ነው ዛህማ የሆነው። እና ይሄን ይመስላል።
እና ደግሞ እስራዬን ይዣት እመጣለሁኝ ከኢድ በኋላ የናፈቀቻችሁ ኮሜንት ላይ